ሰላም እንዴት ናችሁ? ዛሬ ደግሞ የሂስትሪ ኢንተራንስ ኤግዛም የ2016 ጥያቄዎችን እንሰራለን ማለት ነው። ያው ጥያቄውን ከዚህ በፊት በተለያየ አጋጣሚ አይታችሁት ይሆናል ብዬ አስባለሁ እና ዛሬ ከጥያቄው ጋር የሚነሱ ዋና ዋና ሀሳቦች የምንላቸውን በዛው እያየን በፓርት እየከፋፈልን እንድንሰራቸው ስለፈለግኩ ነው እና እስካሁን በፊት የተሰሩ ቪዲዮዎችን ያያችሁ ልጆች ያው ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ ማለት ነው። እንዲሁም አዲስ የምትቀላቀሉ ልጆች ሰብስክራይብ እያደረጋችሁ ተቀላቀሉ። ወደፊት መሰራቸው እንዲገባላችሁ ከፈለጋችሁ ደግሞ የኖቲፊኬሽን ምልክቷን ማብራት እንዳትረሱ። ቪዲዮውን መጨረሻ ላይ ከወዳችሁ ላይክ አድርጉ እና ሀሳብ አስተያየት ካላችሁም ኮሜንት ብትጽፉልኝ ደስ ይለኛል። ሁሉንም አነባዋለሁ። እንዲሁም የተጠየቁ ጥያቄዎችን ለመመለስ እሞክራለሁ ማለት ነው በተቻለ መጠን። ስለዚህ ወደ መጀመሪያው ጥያቄ ስናልፍ ኩዌሽን ነምበር 1 with which one of the following ideas or institution is capitalism associated? A. ሰልፍ ደም፣ ቢ ኢኳሊቲ ኦፍ ክላስ፣ ሲ ኮንትሮልድ ማርኬት፣ ዲ ሜኪንግ ፕሮፊት። እናንተ ፖዝ እያደረጋችሁ መልሱን ትሰራላችሁ ማለት ነው። ጥያቄው የሚለው አይዲያውም ደግሞ ኢንስቲትዩሽን ከካፒታሊዝም ስርዓት ጋር አብሮ የሚሄደው ነው የጠየቀን እና በአሁኑ ሞደርን በምንለው ዘመን በብዛት የካፒታሊዝም እና የኮሚኒዝም ስርዓቶች ናቸው ያሉት እና አንዳንዶቹ ደግሞ ከካፒታሊዝምም ከኮሚኒዝም ሚክስድ የሆነውን የሚጠቀሙ አሉ። እስኪ በምርጫዎቹ እናያቸው። ኤ ሰረፈ ደም ነው የሚለው። ሰረፈ ደም እነኚህ ገባር የምንላቸው ማለት ነው። እነኚህ ገባሮች በነፃ ላንድ ሎርዶችን የሚያገለግሉበት ወይም ደግሞ ባላባቶችን የሚያገለግሉበት ስርዓት ነው። ይሄ በቀጥታ ከፊውዳሊዝም ስርዓት ጋር ነው አብሮ የሚሄደው። ኤ አይሆንም ማለት ነው። ቢ ላይ ኳሊቲ ኦፍ ክላስ ነው የሚለው። ኳሊቲ ኦፍ ክላስ ከኮሚኒዝም ጋር የሚሄድ ነው። ኮሚኒዝም ያው በኢኳሊቲ ኦፍ ክላስ ያምናል። ገቨርንመንት ኮንትሮል ማድረግ አለበት። ማንኛውም እንደ ግል ገቢ ሊኖረው አይገባም፣ እንደ ቡድን ነው ብሎ የሚያምን ነው። ስለዚህ ቢም አይሆንም ማለት ነው። ሲ ላይ ኮንትሮልድ ማርኬት ነው የሚለው። ኮንትሮልድ ማርኬት ደግሞ ያው የፍሪ ማርኬት ተቃራኒ ማለት ነው። ገቨርንመንት ማርኬቱን ኮንትሮል ማድረግ አለበት። ማንኛውም አይነት እንደ ግል ትርፍ የሚባል ነገር አይኖርም፣ እንደ ቡድን ነው የሚሆነው። ይሄ ከኮሚኒዝም ጋር አብሮ የሚሄድ ነው ማለት ነው። ሲም አይሆንም። ዲ ሜኪንግ ፕሮፊት ነው የሚለው። ያው ይሄ በቀጥታ ካፒታሊዝም ስርዓት ጋር አብሮ የሚሄድ ነው። ካፒታሊዝም ስርዓት ያው ገቨርንመንት ማርኬቱን ኮንትሮል ማድረግ አይችልም፣ ማርኬቱን ይቆጣጠሩ ብሎ የሚያምን ነው። ፍሪ ማርኬት ብሎ የሚያስብ ነው። ስለዚህ ይሄ ሰራተኛና አሰሪ አይነት ድርጅቶችን የሚይዝ ነው። ስለዚህ ዲ ላይ ያለው በቀጥታ የካፒታሊዝም አይዲያ ይሆናል ማለት ነው። የኮሽን ነምበር 1 ጥያቄ መልሱ ዲ ይሆናል ማለት ነው። ኦኬ ኮሽን ነምበር 2 ዋት ዋዝ ዘ ፋንዳሜንታል ኦርጋናይዜሽናል ቼንጅ ዛት ሊድ ቱ ዘ ኢንዱስትሪያል ሪቮሉሽን? ኤ ዘ ሽፍት ፍሮም ዘ ዲስፕሌስ ሲስተም ቱ ፋክቶሪ ፕሮዳክሽን፣ B. The replacement of animal and human labor by machine. C. The shift from coal to water to generate power. D. The development of banks to lend money to entrepreneur. ኢንዱስትሪያል ሪቮሉሽን የምንለው ያው ከ1760ዎቹ እስከ 1840ዎቹን ያሉትን የሚይዝ ነው። በብዛት አውሮፓ የተጀመረው ማለት ነው። በተለይ ደግሞ ግሬት ብሪቴን። ያው ግሬት ብሪቴን ለምን ተጀመረ የሚለው ብዙ ጊዜ የሚጠየቅ ጥያቄ ነው ማትሪክ ላይ። ያው እንግሊዝ በብዛት የድንጋይ ከሰል ወይም ደግሞ ኮል የምንለው ስላላት ማለት ነው። እንደ ኮንትሪቢዩቲቭ ፋክተር ግን ይሄ ዴቨሎፕመንት ኦፍ ትሬድ እና የጂኦግራፊካል አድቫንቴጅ እንዳሉ ሆነው ማለት ነው። እስኪ አሁን የተጠየቅነው ግን ፋንዳሜንታል ኦርጋናይዜሽናል ቼንጅ ዛት ሊድ ቱ ኢንዱስትሪያል ሪቮሉሽን ነው። ኤ ላይ ዘ ሽፍት ፍሮም ዲስፕሌስ ሲስተም ቱ ፋክቶሪ ፕሮዳክሽን የሚለው ይሄ ትክክለኛ መልሱ ይሄ ነው የሚሆነው። ምክንያቱም መጀመሪያ አካባቢ ያው ምንም ያልተደራጀ ዝም ብሎ ይሄ ዲስፕረስድ የምንለው የተበታተነ አይነት ነገር ነው የነበረው እና በኋላ ግን እንደ ኦርጋናይዜሽን የተደራጀ አይነት አሰራር ነው እና ከኦርጋናይዜሽናል ቼንጅ አንጻር ዋና ለውጡ ይሄ ነበር ማለት ነው። ኤ ላይ ትክክል ነው። ቢ ላይ ዘ ሪፕሌስመንት ኦፍ አኒማል ኤንድ ሁማን ላቦር ባይ ማሽን። በእርግጥ የተለያዩ ፓወሮችን ጄኔሬት አድርገዋል። የሰው ጉልበትን በማሽን ጉልበት ተክተዋል። ይሄ ግን እንደ ኦርጋናይዜሽናል ቼንጅ ልንለው አንችልም። ሲ ላይ ዘ ሽፍት ፍሮም ኮል ቱ ዋተር ቱ ጄኔሬት ፓወር ነው የሚለው። ይሄ ልክ ነው። የድንጋይ ከሰሎችን በማቀጣጠል የውሃ ኃይልን ወደ ስቲም ፓወር መቀየር ነው ያደረጉት። ይሄ ልክ ነው፣ ግን እንደ ኦርጋናይዜሽናል ቼንጅ ይሄም አይሆንም ማለት ነው። ዲ ላይ ዘ ዴቨሎፕመንት ኦፍ ባንክስ ቱ ሌንድ ማኒ ቱ ኢንተርፕሬነር። ይሄም ልክ ነው። የተለያዩ ባንኮችን ክሬት አድርገው ቅድም እንዳልኳቸው የዴቨሎፕመንት ኦፍ ትሬድ ፋክተር ነው ብያቸዋለሁ ለኢንዱስትሪያል ሪቮሉሽን መጀመር። ይሄን ደግሞ ሰትን ለማድረግ ባንኮች ብድሮችን አመቻችተዋል። ግን ይሄ እንደ ኦርጋናይዜሽናል ቼንጅ ልንለው አንችልም። ዲም አይሆንም ማለት ነው። የሁለተኛ ጥያቄ ትክክለኛ መልሳችን ኤ ይሆናል ማለት ነው። እሺ ኩዌሽን ነምበር 3
which one of the following consequence of the American Civil War ነው የሚለው? A. the end of racial oppression in the USA. B. the end of the institution of slavery in the USA. C. the economic prosperity of the southern planter classes. D. the acquisition of part of US by France። ጥያቄውን ያው እናንተ ፖዝ እያደረጋችሁ ትሰራላችሁ ማለት ነው። የአሜሪካን ሲቪል ዋር ኮንሲኩዌንስ ነው የጠየቀን እና እዚህ ጋር በደንብ የምንለዩን ነገር አሜሪካን ያው ከዩኤስኤ ማለት ነው 1775 ጀምሮ እስከ 1783 አሜሪካን ዋር ኦፍ ኢንዲፔንደንስ ወይም ደግሞ ከእንግሊዝ ነጻ የወጣችበት ጊዜ ነው። ከእንግሊዝ ነጻ ከወጣች በኋላ ያው ኖርዝ እና ሳውዝ ተከፍሎ ኖርዞች በካፒታሊዝም አይነት ስርዓት የሚከተሉ ናቸው። ሳውዞች ደግሞ የፊውዳሊዝም ስርዓት አይነት የሚከተሉ ናቸው። በእነኚህ መሀል የተደረገውን ነው ሲቪል ዋር የምንለው ማለት ነው። እና የዚህን ኮንሲኩዌንስን የጠየቀን ኤ ዘ ኤንድ ኦፍ ራሽያን ኦፕሬሽን ኢን ዘ ዩኤስኤ ነው የሚለው። ራሽያን ኦፕሬሽን አልቀረም፣ ቀጥሏል። ኢቨን እስካሁን እስከ ቅርብ ጊዜ ድረስ ሁላ ነበረ። የጆርጅ ፍሎይድ ግድያ ምናምን ማንሳት ትችላላችሁ። ራሽያን ኦፕሬሽን በጥቁሮች ላይ ያለው አልቀረም እሱ ማለት ነው። ኤ አይሆንም። ቢ ላይ ዘ ኤንድ ኦፍ ዘ ኢንስቲትዩሽን ኦፍ ስሌቨሪ ኢን ዘ ዩኤስኤ ነው የሚለው። በኢንስቲትዩሽን ደረጃ ስሌቨሪ እንዲቀር ነው የሆነው ከጦርነቱ በኋላ እና ሳውዞች ስለተሸነፉ ማለት ነው። እና ትክክለኛ መልሱ ቢ ነው የሚሆነው። ሲ ላይ ኢኮኖሚክ ፕሮስፐሪቲ ኦፍ ዘ ሳውዘርን ፕላተር ክላስ ነው የሚለው። ኢኮኖሚክ ፕሮስፐሪቲ ሳይሆን ኢኮኖሚክ ዲክላይን ነው የገጠማቸው። ምክንያቱም ስሌቨሪ ስለቆመ እነኚህ ሰረፈ ደም ገባሮች የምንላቸው ነጻ ስለወጡ እነኚህ ባላባቶች ደግሞ ኢኮኖሚያቸው እንዲቀንስ ነው የሆነው። ስለዚህ ሲ አይሆንም። ዲ ላይ ዘ አኩዚሽን ኦፍ ፓርት ኦፍ ዘ ዩኤስ ባይ ፍራንስ ፈረንሳይ በዋር ኦፍ ኢንዲፔንደንሱ ጊዜ እንትን ነበራት፣ አሜሪካን ዋር ኦፍ ግዛቶች ነበሯት አሜሪካ ውስጥ። ግን እሷ በጦርነቱ ሁሉንም ነገር ለቃለች። ምንም ግዛት አልነበራትም አሜሪካን ሲቪል ዋር ጊዜ ማለት ነው። ስለዚህ ዲ ጥራሽ አይገናኝም። ትክክለኛ መልሳችን የሶስተኛ ጥያቄ ቢ ይሆናል ማለት ነው። ኩዌሽን ነምበር 4 ዋት ዋዝ ዘ ማጆር ኮንሲኩዌንስ ኦፍ ሰከንድ ባልካን ዋር ነው የሚለው። ኤ ዘ ዲፔንዲንግ ኦፍ ሆስታሊቲ ቢትዊን ኦስትሮ ሃንጋሪ ኤንድ ሰርቢያ ኦቨር ቴሪቶሪያል ክሌምስ። ቢ ዘ ፎርስድ ዊዝድራል ኦፍ ኦቶማን ቱርኪ ፍሮም ኦል ኢትስ ኢሮፒያን ቴሪቶሪስ። ሲ ዘ ኢመርጀንስ ኦፍ ኮንፍሊክት ቢትዊን ኢመርጂንግ ባልካን ናሽናሊዝም ኤንድ ዘ ኦቶማን ኤምፓየር። ዲ ዘ ኢመርጀንስ ኦፍ ሰቨራል ካንትሪስ ሰች አስ ግሪስ ኤንድ መቄዶኒያ አስ ኢንዲፔንደንት ስቴት። ጥያቄው ያው የሰከንድ ባልካን ዋር ነው የጠየቀን ኮንሲኩዌንሱም ማለት ነው። ኤ ላይ ዘ ዲፔንዲንግ ኦፍ ሆስታሊቲ ቢትዊን ኦስትሮ ሃንጋሪ ኤንድ ሰርቢያ ኦቨር ቴሪቶሪያል ክሌምስ። ያው በመጀመሪያው የባልካን ዋር በፈርስት ባልካን ዋር ከቱርክ ነጻ ከወጡ በኋላ እነኚህ ባልካን ስቴቶች በግዛት ቴሪቶሪያል ያለመስማማት በዛው ከኦቶማን ቱርክ ነጻ እንደወጡ ወደ ጦርነት የገቡት። ትክክለኛ መልሱ የሚሆነው ኤ ነው። ቢ ላይ ዘ ፎርስድ ዊዝድራል ኦፍ ኦቶማን ቱርኪ ፍሮም ኦል ኢትስ ኢሮፒያን ቴሪቶሪስ ነው የሚለው። በመጀመሪያው በፈረስት ባልካን ዋር ከምስራቅ አውሮፓ ቱርክን ነቅለዋል እና ይሄኛው ለፈረስት ባልካን ዋር ኮንሲኩዌንስ ነው የሚሆነው ማለት ነው። ቢ ላይ ያለው። ሲ ላይ ዘ ኢመርጀንሲ ኦፍ ኮንፍሊክት ቢትዊን ኢመርጂንግ ባልካን ናሽናሊዝም ኤንድ ዘ ኦቶማን ኢምፓየር ነው የሚለው። ኦቶማንን እንዳልኳችሁ በመጀመሪያው የባልካን ዋር ነው እና ያስወጧት። ስለዚህ በራሳቸው መካከል ነው እንጂ በቱርክና በነጻ በወጡት ሀገሮች መካከል አይደለም ጦርነት የተደረገው በሁለተኛው ባልካን ዋር ማለት ነው። ሲ አይሆንም። ዲ ላይ ኢመርጀንሲ ኦፍ ሰቨራል ካንትሪስ ሰች አስ ግሪስ ኤንድ መቄዶኒያ አስ ኢንዲፔንደንት ኔሽን ነው የሚለው። ይህኛውም የፈርስት ባልካን ዋር ኮንሲኩዌንስ ነው ማለት ነው። በመጀመሪያው የባልካን ዋር ሁሉም ሀገሮች ነጻ የባልካን ስቴቶች ማለት ነው ባልካን ስቴቶች ነጻ እንደወጡ እናውቃለን ከቱርክ። ስለዚህ ይህም ለመጀመሪያው ባልካን ወይም ደግሞ ለፈርስት ባልካን ዋር ነው ኮንሲኩዌንሱ ማለት ነው። ስለዚህ የአራተኛ ጥያቄ ትክክለኛ መልሳችን ኤ ይሆናል ማለት ነው። ኩዌሽን ነምበር 5 which one of the following innovation contributed to the success of European imperialism in Africa in the late 19th century? A. The discovery of cement for building efficient roads. B. The development of techniques for exploring minerals. C. The numerical superiority of white armies than Africans. D. The discovery of medical protection against malaria. ያው ጥያቄው ኮንትሪቢዩት ለሰክሰስ ኦፍ ኢሮፒያን ኢምፔሪያሊዝም በ19ኛው ሴንቸሪ ነው የጠየቀን። ኮንትሪቢዩት ፋክተሩን ነው። ኤ ላይ ዘ ዲስከቨሪ ኦፍ ሴመንት ፎር ቢልዲንግ ኤፊሽንት ሮድስ። ይሄ እንደ ማጆር ፋክተር አድርገን መውሰድ አንችልም። በእርግጥ በሮድ አሰራር ላይ የተሻለ እውቀት ነበራቸው ከአፍሪካውያን፣ ግን ይህን እንደ ማጆር ፋክተር መውሰድ አንችልም። አይሆንም። ቢ ላይ ዘ ዴቨሎፕመንት ኦፍ ቴክኒክ ፎር ኤክስፕሎሪንግ ሚነራል ነው። ዋነኛ ፋክተሩን ለመናገር ይሄ ነው። በቃ የተለያዩ ሀገሮችን ሚነራል ያለበትን ኤክስትራክት በማድረግ አውሮፓን በኢኮኖሚ እንዲጎለብቱ ነው ያደረገው እና ትክክለኛ ለኢምፔሪያሊዝም ሰክሰሱ
ቢ ላይ ያለ ይሆናል ማለት ነው። ሲ ላይ ዘ ኑሜሪካል ሱፐሪዮሪቲ ኦፍ ዋይት አርሚስ ዛን አፍሪካንስ ነው የሚለው ኑሜሪካል ሱፐሪዮሪቲ ሳይሆን ይሄ ቴክኖሎጂካል አድቫንስመንት ነው። በቴክኖሎጂ ከአፍሪካ የተሻሉ ስለነበሩ ነው እንጂ በቁጥር በልጦ አይደለም። ሲም አይሆንም። ዲ ዘ ዲስከቨሪ ኦፍ ሜዲካል ፕሮቴክሽን አጌንስት ማላሪያ የኢሮፒያን አፍሪካን በአጭር ጊዜው ሰክሰስ እንዲያደርጉ ኦብስታክል ከነበሩ ፋክተሮች ውስጥ አንዱ ነው ይሄ የማላሪያ በሽታ የምንለው ማለት ነው። ሌላው አፍሪካን ሬዚስታንስ እና ስሌቭ ትሬድ እንዲሁ ኦብስታክል ከነበሩት ውስጥ የሚጠቀሱ ናቸው። ኩዌሽን ነምበር 5 ትክክለኛ መልሱ ቢ ይሆናል ማለት ነው። እሺ ኩዌሽን ነምበር 6 ዋት ዋዝ ዘ ሜን ፊቸር ኦፍ ብሪቲሽ ኢንዳይሬክት ሩል? ኤ ዘ ኤክስክሉዥን ኦፍ አፍሪካ ፍሮም ዘ አድሚኒስትሬሽን ኦፍ ዘ ኮሎኒስ። ቢ ዘ ዩዝ ኦፍ ኤክስቴንሲቭ ቫዮለንስ ቱ ሞባይላይዝ ኮሞዲቲስ ፎር ኤክስፖርት። ሲ ዘ ግራንቲንግ ኦፍ አፍሪካን ብሪቲሽ ሲቲዝን ዊዝ ዜር ፖለቲካል ራይት። ዲ ዘ ዩዝ ኦፍ አፍሪካን ኢን ዜር አድሚኒስትሬሽን ኦፍ ዘ ኮሎኒስ። ጥያቄው ያው ብሪቲሽ ኢንዳይሬክት ሩልን ጠየቀን ፊውቸሩም ማለት ነው። ያው አውሮፓኖች አፍሪካን ቀኝ ግዛት ሲገዙ ሁለት አይነት ሩሎች ነበሩ። ዳይሬክት ሩል ፈረንሳይ ስትጠቀም የነበረው ነው። ኢንዳይሬክት ሩል ደግሞ ብሪቲሽ የምትጠቀመው ማለት ነው። እስኪ በምርጫዎቹ እንያቸው ምን እንደሚመስሉ። ኤ ላይ ዘ ኤክስክሉዥን ኦፍ አፍሪካን ፍሮም ዘ አድሚኒስትሬሽን ኦፍ ዘ ኮሎኒስ። ያው ብሪቲሽ ኢንዳይሬክት ሩል ማለት አፍሪካን ቺፎችን የአፍሪካን ተወላጆችን እያሰለጠነች በራሷ በአፍሪካ ተወላጅ ነበር ቀኝ ግዛት ስትገዛ የነበረው። ስለዚህ ኤ ላይ ኤክስክሉድ ታደርጋለች ነው የሚለው። ይሄ ኢንክሉድ ነው፣ አፍሪካን ያጠቃልላል ስገዛና ኤ አይሆንም። ቢ ላይ the use of extensive violence to mobilize commodities for export። ያው ሬዚስታንስ በገጠማት ቦታ ላይ ቫዮለንስ ትጠቀማለች ወይም አርሚ ትጠቀማለች። ግን ይሄ የሜን ፊቸር ኦፍ ብሪቲሽ ኢንዳይሬክት ሩልን አያሳይም። ቢም አይሆንም። ሲ ላይ the granting of African British citizen with their political rights ነው የሚለው። ሲጀመር በብሪቲሽ ያው በአፍሪካን ተወላጆች ነው ቀኝ ግዛት ስትገዛ የነበረው። ሲቀጥል ደግሞ በብዛት ይሄ አፍሪካን ብሪቲሽ ሲቲዝኖችን እንደ ሲቲዝንሽፕ ሁላ የምትሰጠው ፈረንሳይ ነበረች እንጂ እንግሊዝ አይደለችም። ሲም አይሆንም። ዲ ላይ ዘ ዩዝ ኦፍ አፍሪካን ኢን ዜር አድሚኒስትሬሽን ኦፍ ዘ ኮሎኒስ ነው የሚለው። በቃ አፍሪካኖች እያሰለጠነች በአፍሪካ ተወላጆች ነበር ስገዛ የነበረው እና ትክክለኛ መልሶ ዲ ነው። ያው ይህን የምታደርገው የአፍሪካን ሬዚስታንስ ህንድ ውስጥ ያው ህንድን የሚያዘችው ቀኝ ግዛት እንግሊዝ ስለሆነች እናውቃለን እና የዛ ሬዚስታንስ ከፍ ያለ ስለነበር ኃይሏን አሰባስባ ወደዛ ትኩረቷን ለማድረግ ነው እና በአፍሪካን ተወላጆች ነበር አፍሪካን ቀኝ ግዛት ስትገዛ የነበረው። የስድስተኛ ጥያቄ ትክክለኛ መልሳችን ዲ ይሆናል ማለት ነው። እሺ ኩዌሽን ነምበር 7 ሃው ዲድ ሎንግ ዲስታንስ ትሬድ ፋሲሊቴት ኢንተራክሽን አሞንግ ኢትዮጵያን ፖፑሌሽን? ኤ ባይ ሄልፒንግ ኢንትሮዱስ ኦርቶዶክስ ቱ ዲፈረንት ፓርትስ ኦፍ ዘ ሪጅን። ቢ ባይ ጊቪንግ ቱ ማርኬትስ ዛት ሰርቭድ አስ ሴንተር ኦፍ ካልቸራል ኢንተራክሽን። ሲ ባይ ስፕሬዲንግ ዲሞክራቲክ ኢንስቲቱሽንስ ሰች አስ ገዳ ቱ ኒው ኤሪያስ። ዲ by making use of the common media of exchange። ሎንግ ዲስታንስ ትሬድ ኢንተራክሽን ኢፌክቱን የጠየቀን በኢትዮጵያ ማለት ነው እና ኤ ላይ by helping introduce ኦርቶዶክስ to different parts of the region ነው የሚለው። ያው ነጋዴዎቹ በብዛት ሙስሊም እንደሆኑ ታውቃላችሁ እና እስልምና ሃይማኖት ነው በብዛት እንዲስፋፋ የሆነው እንጂ ኦርቶዶክስ ቸርች አይደለም። ኦርቶዶክስ ቸርች ያው አጤዎቹ በሚይዙት ቦታ በስብከት ነው እንጂ በንግድ ምክንያት የተስፋፋ እምነት አይደለም እና ኤ አይሆንም። ቢ ባይ ጊቪንግ ራይት ቱ ማርኬት ዛት ሰርቭድ አስ ሴንተር ኦፍ ካልቸራል ኢንተራክሽን። በቃ ይሄ ነው። ነጋዴዎቹ የሙስሊም ነጋዴዎች ከተለያዩ አካባቢ ቦታ የሚሰባሰቡት እስልምና ሃይማኖት እንዲስፋፋና የተለያዩ አይዲያዎች በተለይ በግቢ ሪጅን ግቢ ኦሞ ሪጅን የምንላቸው አካባቢ እንዲስፋፋ ነው የሆነው እና ትክክለኛ መልሱ ቢ ነው። ሲ ባይ ስፕሪዲንግ ዲሞክራቲክ ኢንስቲቱሽን ሰች አስ ገዳ ቱ ኒው ኤሪያስ ነው የሚለው። አሁን ባልኳችሁ በግቢ ሪጅን በተለይ የገዳ ስርዓት እንዲወርቅ ነው የሆነው እና እዛ አካባቢ ያው የኪንሺፕ ወይም ደግሞ ሌጂቲሜት ፓወር የምንለው አይነት ስርዓት እንዲስፋፋ ነው የሆነው እንጂ ገዳ ስርዓት እንዲስፋፋ አይደለም። ስለዚህ ሲም አይሆንም። ዲ ላይ ባይ ሜኪንግ ዩዝ ኦፍ ዘ ኮመን ሚዲያ ኦፍ ኤክስቼንጅ ነው የሚለው። ይሄ ኮመን ሚዲያ ኦፍ ኤክስቼንጅ በዛን ሰዓት አልነበራቸውም። ብዙ አይነት መገበያ ነበራቸው። አይረን ባርን መጥቀስ እንችላለን። ቢድ አለ፣ አሞሌጮ አለ፣ ማሪያ ቴሬዛ አለ። በብዛት ይሄ ባርተር ትራንዛክሽን ነው እንጂ ኮመን የሆነ መገበያያ አልነበራቸውም ማለት ነው። ስለዚህ ቢም አይሆንም ማለት ነው። ትክክለኛ መልሳችን የሰባተኛ ጥያቄ ቢ ይሆናል ማለት ነው። እሺ ኩዌሽን ነምበር 8 why did Emperor Theodosius the second modernization attempt fail? Because A lacked the technology and resources necessary to implement the reforms.
ቢ ሂ ትራይድ ቱ ሲምፕሊ ኮፒ ዌስተርን ኢንስቲትዩሽን ራዘር ዛን አዳፕት ዘም ቱ ሎካል ኮንዲሽን። ሲ ሂ አንገርድ ዘ ኢሮፒያን ፓወርስ ሁ ኩድ ሃቭ ሄልፕድ ሂም። ዲ ብሪቲሽ ኦፖዝድ ሂዝ ሪፎርምስ ፊሪንግ ሂ ውድ ክሬት ኤ ስትሮንግ ኢትዮጵያን ስቴት። ይህ ጋ ያሉት ምርጫዎች ተቀራራቢ ናቸው። ማጆር ፋክተሩን ማወቅ መቻል አለብን። ያው ጥያቄው ለቴዎድሮስ ሰከንድ ሞደርናይዜሽን ፌል ምክንያቱ ምንድን ነው ነው የሚለው። ኤ ላይ ሂ ላክድ ዘ ቴክኖሎጂ ኤንድ ሪሶርስስ ነሰሰሪ ቱ ኢምፕሊመንት ዘ ሪፎርምስ ነው የሚለው። ያን ያክል በቴክኖሎጂ እና በሪሶርስ የተደራደረ ነገር ባይኖረውም ግን ለውድቀቱ መንስኤ ልንላቸው አንችልም። ያው ኢትዮጵያ በሪሶርስ ብዙም የምትታማ ሀገር አይደለችም ሲጀመርም ማለት ነው። ኤ ላይ አይሆንም። ቢ ላይ ሂ ትራይድ ቱ ሲምፕሊ ኮፒ ዌስተርን ኢንስቲትዩሽን ራዘር ዛን አዳፕት ዘም ቱ ሎካል ኮንዲሽን። ያው ቴዎድሮስ እንደ አውሮፓ ጠንካራ የሆነ መንግስት መገንባት ፍላጎት ስለነበረው አውሮፓውያን ሚሽነሮች በተለይ ደግሞ የእንግሊዞቹን ምንም የጦር መሳሪያ እውቀት የሌላቸውን ጋፋት ላይ ሞርተር እንዲሰሩለት በግድ ነው ያሰራቸው እና እንግሊዝ ደግሞ ልቀቅ ስትለው አልለቅም ስላለ በሮበርት ናፒር እየተመራ ያው እንግሊዝ ጦሯን ልካለች። ከዚያው መቅደላ ላይ ተሸንፎ ሞደርናይዜሽን አትብቱ እዛ ላይ አቁመዋል ማለት ነው። ትክክለኛ መልሱ ቢ ነው የሚሆነው። ሲ ላይ ሂ አንገርድ ዘ ኢሮፒያን ፓወር ሁ ኩድ ሃቭ አትፕሪም ያው እንዲረዱት እንዳስገደዳቸው ቅድም አውርተንበታል እና ግን ዋነኛ መንስኤው ቢ ላይ ያለው ነው የሚሆነው። ይህ እንደ ኮንትሪቢዩት ፋክተር መሆን ይችላል፣ ግን ሲ ላይ ያለው ማለት ነው። ዲ ላይ ብሪቲሽ ኦፖዝ ሂስ ሪፎርምስ ፊሪንግ ሂ ውድ ክሬት የስትሮንግ ኢትዮጵያን ስቴት። በእርግጥ አዎ ብሪቲሽ የኢትዮጵያ ጠንካራ ስቴት እንድትሆን አልፈልግም። ምክንያቱም ግብፅን ቀኝ ግዛት የያዘች አስፋናት። ግብፅ ደግሞ የጥጥ ምርት ስለምታመርት አባይም በደንብ ስለምትጠቀም ኢትዮጵያ ጠንካራ እንድትሆን አልፈልግም። ግን ጦሯን የላከችበት ምክንያት ያው ሚሽነሪዎቹን ስላሰረ ነው እንጂ ለዚህ ብላ አይደለም። ትክክለኛ መልሱ የስምንተኛ ጥያቄ ቢ ነው የሚሆነው ማለት ነው። ኩዌሽን ነምበር 9 ዋት ዋዝ ዘ ኮንሲኩዌንስ ኦፍ ህይወት ኦር አድዋ ትሪቲ ኦፍ 1984? ኤ ሪተርን ኦፍ ምጽዋ ቱ ኢትዮጵያ። ቢ ኢትዮጵያን ሆስታሊቲ ዊዝ ዘ መሐድስ ሱዳን። ሲ ኢትዮጵያ ኮንትሮል ኦቨር መተማ። ዲ ኮንቲኒስ ኢትዮጵያን ዋር ዊዝ ዘ ኢጅፕቴሽን። ያው የ1884ቱን የአድዋ ትሪቲን ስምምነት ነው የጠየቀን። ኮንሲኩዌንሱን ህይወት የምንለው ያው ዊሊያም ህይወት የብሪቲሹ ሚሽነሪ ማለት ነው። ኢትዮጵያንና ግብፅን ያስማማቸው ሰውዬ ነው። ኤ ላይ ሪተርን ኦፍ ምጽዋ ቱ ኢትዮጵያ ያው በ1875 እና በ1876 ጉንደትና ጉራ ላይ ኢትዮጵያና ጅብት ከተዋጉ በኋላ ሁለቱንም ጦርነት ኢትዮጵያ እንዳሸነፈች ይታወቃል እና ከግብፅ የመጡ የጦር መሳሪያዎች እና የተማረኩ ወታደሮች በኢትዮጵያ እንዳሉ ይታወቃል እና እነኛን ለማስመለስ ግብፅ የተለያዩ አማራጮችን ስትሞክር ቆይታለች። በተለይ ከ1877 እስከ 1884 በኢትዮጵያና በግብፅ መካከል ኖ ፒስ ኖ ዋር የምንለው ፔሪድ ነው። ይህም በደንብ ያዙ። በዚህ ፔሪድ ውስጥ አልተሳካላትም። በዚህ በ1884 ወይም ደግሞ በአድዋ ትሪቲ ሲሳካላት የተስማሙበት ስምምነቶችን እንያቸው። የመጀመሪያው ኢትዮጵያ ካን ዩዝ ምጽዋ ፍሪ ትራንዚት ኦፍ ጉድ ኤንድ አርሚስ ነው። ኢትዮጵያ የምጽዋን ወደብ የጦር መሳሪያና የተለያዩ ሸቀጦችን ማሳለፍ ትችላለች ነው። ስለዚህ ምጽዋ ለኢትዮጵያ መጠቀም እንጂ መመለስ አልተመለሰላትም ማለት ነው። ይሄ ልክ አይደለም። ቢ ላይ ኢትዮጵያ ሆስታሊቲ ዊዝ ዘ መሐድስ ሱዳን ነው የሚለው። ያው እንግዲህ ግብፅን ቀኝ ግዛት እንደያዘች ይታወቃል እና ከያ በኋላ ደግሞ ሱዳንን ቀኝ ግዛት ለመያዝ ከመሐድስት ጋር ኃይለኛ ጦርነት ውስጥ ነው የገቡት። ያው ከመሐድስቱ ጋር የግብፅ ወታደሮችን የግብፅ ዜጎችን ስለምትጠቀም ግብፅና ሱዳንም ጠላቶች ነበሩና የግብፅ ወታደሮችን ደግሞ ይፈልጉ ነበር በዛን ሰዓት ከኢትዮጵያ ሲወጡ ለማጥቃት እና የስምምነቱ አካል ደግሞ ኢትዮጵያ አግሪ ቱ ሴቭ ኢቫኩዌሽን ኦፍ ኢጂፕቴሽን ትሮፕስ ነው። የኢጅፕት ወታደሮችን ኢትዮጵያ ምንም ሳይነካቸው ወደ ግብፅ የመመለስ የስምምነቱ አንድ አካል ነው። ሌላው የስምምነቱ አካል ደግሞ ኢጂፕቴሽን አግሪ ቱ አፖይንት አቡንስ ቱ ኢትዮጵያ፣ ይሄ ቢሾፑን የመሾም ግዴታ ነበረባት ማለት ነው ግብፅ። ይህን ስምምነት የተስማሙት በዚህ ምክንያት ኢትዮጵያ የግብፅ ወታደሮችን ወደ ሱዳን ወደ ግብፅ ስትወስድ ከመሐድስት ጋር ወደ ጦርነት ነው የገቡትና ቢ ነው ኮንሲኩዌንሱ ማለት ነው። ለኢትዮጵያ ምንም ያላመጣላት ስምምነት ይሄ ህይወት ወይም አድዋ ትሪቲ ነው። ስለዚህ ትክክለኛ መልሱ ቢ ነው። ሲ ኢትዮጵያ ኮንትሮል ኦቨር መተማ ነው የሚለው። መተማን አልተቆጣጠረችም። መተማ በቃ በመሐድስት ወይም በሱዳን እጅ እንዲገባ ነው የሆነው። ሲም ልክ አይደለም። ዲ ላይ ኮንቲኒስ ኢትዮጵያን ዋር ዊዝ ዘ ኢጂፕቴሽን ነው የሚለው። ከኢትዮጵያ ጋር ከግብፅ ጋር ሳይሆን የቀጠለው ከሱዳን ጋር ወይም ከመሐድስት ጋር ነው። ስለዚህ የዘጠነኛው ጥያቄ ትክክለኛ መልሳችን
Okay, question number 10. What the significance of the Battle of Sagali of 1916 in Ethiopian politics? A. It ended the political influence of Wollo in national politics. B. It led to the victory of the progressive group in the court politics. C. It marked the end of the influence of tripartite power in Ethiopia. D. It marked a shift of power from Shawa to Wollo. ያው በ1916 የተደረገውን በሸዋን ኖቢሊቲ እና የወሎ መሪ ንጉስ ሚካኤል መካከል ሰገሌ ላይ የተደረገውን ጦርነት ነው የጠየቀን እና ይሄ ደግሞ ኤ ላይ ምርጫዎቹን ስናያቸው ኢት ኢንድድ ዘ ፖለቲካል ኢንፍሉዌንስ ኦፍ ወሎ ኢን ዘ ናሽናል ፖለቲክስ። አዎ ልጅ ኢያሱ በሚመራው ሰዓት ያው ልጅ ኢያሱም ሞጆ ላይ በሸዋን ኖቢሊቲዎች እንደተሸነፈ እናውቃለን። ለራሳቸው የፖለቲካል ፍራቻ ስለነበረባቸው የሸዋን ኖቢሊቲ ከእነሱ ጋር ተዋግቶ እንደተሸነፈ እናውቃለን እና ከያ በኋላ ደግሞ አባትየው የልጁን ስልጣን ለማስመለስ ሰገሌ ላይ ጦርነት አካሂደዋል። በጦርነቱም ራስ ሚካኤል ወይም ንጉስ ሚካኤል ተሸንፏል ማለት ነው። ስለዚህ የወሎ የናሽናል ፖለቲክስ ኢንፍሉዌንስ አብቅቷል ማለት ነው። እዚህ ጋር ትክክለኛ መልሱ ኤ ይሆናል ማለት ነው። ሌሎቹን ምርጫ ስናያቸው ቢ ላይ ኢት ሊድ ቱ ዘ ቪክቶሪ ኦፍ ዘ ፕሮግረሲቭ ግሩፕ ኢን ኮርት ፖለቲክስ ነው የሚለው። ይሄ ጋ ፕሮግረሲቭ ግሩፕ እና ኮንዘርቫቲቭ ግሩፕ ልጅ ኢያሱ ከመውደቁ በኋላ ወይም ደግሞ ንጉስ ሚካኤልም ከመውደቁ በኋላ የመጣ ሀሳብ ነው እንጂ መጀመሪያ ላይ የሸዋን ኖቢሊቲም ፕሮግረሲቭም ኮንዘርቫቲቭ ግሩፕም የሚባል ስላልነበረ በአጠቃላይ ነው እንጂ ያሸነፉት ፕሮግሬሲቭ ግሩፕ ብቻ አይደለም። ስለዚህ ቢም አይሆንም። ሲ ኢት ማርክድ ዘ ኤንድ ኦፍ ዘ ኢንፍሉዌንስ ኦፍ ዘ ትሪፓሬት ፓወር ኢን ኢትዮጵያ። ያው የልጅ ኢያሱ ፖሊሲ በብዛት ወደ ቱርክና ወደ ጀርመን ያዘነበሉ ነበሩ። በዚህም ደግሞ ትሪፓሬት ፓወር እነ ፈረንሳይ፣ እንግሊዝ፣ ኢጣሊ ደስተኛ ስላልነበሩ የልጅ ኢያሱን መውደቅ ይፈልጉን ነበር። ከዚያ በኋላ የእነሱ ኢንፍሉዌንስ እንዲጨምር ነው እንጂ ሆነው እንዲቀንስ አይደለም። አላበቃለትም። ኤንድ ኦፍ ዘ ኢንፍሉዌንስ ኦፍ ትሪፓሬት ፓወር ነው የሚለው የእነሱ ኢንፍሉዌንሳቸው አላበቃም ማለት ነው። ስለዚህ ሺም አይሆንም። ዲ ላይ የትማርክድ ሺፍት ኦፍ ፓወር ፍሮም ሸዋ ቱ ወሎ ነው የሚለው። ይሄ ጋ ፓወሩ ከወሎ ወደ ሸዋ ነው እንጂ ከሸዋ ወደ ወሎ አይደለም። ዲም አይሆንም። የአስረኛ ጥያቄ ትክክለኛ መልሳችን ኤ ይሆናል ማለት ነው። እስካሁን ድረስ ያያችሁ ልጆች ሰብስክራይብ አድርጉ። እንዲሁም ቪዲዮ ከተመቻችሁ ላይክ አድርጉ። ለምትወዱት ሰው ደግሞ እንዲደርስ ከፈለጋችሁ ሼር ማድረግ ትችላላችሁ። በፓርት እየከፋፈልን ስለሆነ የምንሰራው ጥያቄውን ኖቲፊኬሽን ምልክቱን ማብራት አትርሱ። ሰብስክራይብ ግን እስካሁን ያያችሁ ልጆች እንድታደርጉ በአክብሮት ጠይቃችኋለሁ። እሺ ኩዌሽን ነምበር 11 which one of the following is correct about the importance of history? A. It enables people to become less spiritual and more secular. B. It helps us understand contemporary issue. C. It encourages people to focus more on local than global issue. D. It deepens extreme nationalism among the diverse population. ያው የሂስትሪን ጥቅም ነው የጠየቀን። በብዛት ያው በዋነኝነት የሂስትሪ ጥቅም ተብሎ የሚታሰበው to learn about past mistake and to understand present and to forecast future event ነው የሂስትሪ ጥቅም። ከስተታችን ካለፈው ስተት በፊቱ ሂስትሪ እንማራለን። አንደርስታንድ አሁን ያለውን የኮንቴምፖራሪ ኢሹዎች እንገነዘባለን። ከዛ ደግሞ ወደፊት የሚመጣውን ከሂስትሪ አንጻር ተነስተን እንተነብያለን ማለት ነው። እና ምርጫዎቹን ስናያቸው ኢት ኢኔብል ፒፕል ቱ ቢካም ለስ ስፒሪቹዋል ኤንድ ሞር ሰኩላር። ይሄ ጋር ሂስትሪ ማወቅ ከስፒሪቹዋልም ጋር ሆነ ከሰኩላር ጋር የሚያገናኘው ነገር አይኖርም። ኤ መልስ አይሆንም፣ ልክ አይደለም። ቢ የተሃልፓስ ቱ አንደርስታንድ ኮንቴምፖራሪ ኢሹ። ይሄ ነው በቃ ያለፈውን የአሁኑን ወደፊቱን ለመገንዘብ ሂስትሪ ጥቅሙ ዋነኛ ጥቅሙ ይሄ ነው ማለት ነው። ትክክለኛ መልሱ ቢ ነው የሚሆነው። ሲ ኢት ኢንካሬጅ ፒፕል ቱ ፎከስ ሞር ኦን ሎካል ዛን ግሎባል ኢሹ። ያው ሂስትሪን አንደርስታንድ ስናደርግ ሞር በአብዛኛው ኢንተርናሽናል ኢሹ እንድናደርግ ነው እንጂ በብዛት ሎካል የሆኑ ኮንዲሽኖች ላይ ፎከስ እንድናደርግ አይደለም። ስለዚህ ሲም አይሆንም። ዲ ኢት ዲፔንስ ኤክስትሪም ናሽናሊዝም አሞንግ ዘ ዳይቨርስ ፖፑሌሽን የሚለው ሂስትሪ ያው ሞር ዳይቨርስ ስለሆነ ፖፑሌሽን ስናል ይበልጥ ስለ ቶለሬት እንድንማር ስለተለያዩ ባህሎች እንድናቅን እንጂ የሚያደርገን ኤክስትሪም የሆነ ናሽናሊዝም ጽንፈኛ እንድንሆን አይደለም። ስለዚህ ዲም አይሆንም። የ11ኛ ጥያቄ ትክክለኛ መልሳችን ቢ ይሆናል ማለት ነው። ኩዌሽን ነምበር 12
which one of the following is correct according to the scientific theory of human evolution? A. The earliest human species originated in Africa and spread out to other continents. B. The major difference among the various hominid species in the terms of height and weight. C. It is by the types of iron tools that they made that we differentiate among hominids. D. The different hominid species in Africa descend from the ሉሲ ድንቅነሽ። ያው ስለ ሰው ልጅ አመጣጥ ስለ ፊዚካል የሆኑ ነገሮች በአጠቃላይ ስለ እርዝ አመጣጥ ሁለት አይነት ቲዎሪዎች አሉ። ክሬሽናሊስት ቲዎሪ አለ፣ ሳይንቲፊክ ቲዎሪ አለ ማለት ነው። ሁለት ጽንሰ ሀሳብ ብቻ ነው እዚህ ጋ ያለው። ክሬሽናሊስት ቲዎሪ ፊዚካል የሆነ ወርልድ ማንኛውም የሰው ልጅም ሆነ ከሙሉ ሰውነቱ ጋራ ተፈጥሯል ወይም ጋድ ክሬት አድርጎታል ብሎ የሚያምን ነው። ሳይንቲፊክ ቲዎሪ ደግሞ በኢቮሉሽን ከሆኑ ነገሮች ከጥቃቅን ነገሮች ተነስቶ በሂደት በጊዜ ሂደት ነው ሁሉም ነገር የመጣው ብሎ የሚያምን ቲዎሪ ነው ማለት ነው። ኤላይ the earliest human species originated in Africa and spread out to the other continents። ያው በሳይንቲፊክ ቲዎሪ መሰረት የሰው ልጅ መገኛ አፍሪካ ነው። በተለይ ደግሞ ደቡብ አፍሪካ ላይ አፋራንሲስ የምንለው ማለት ነው። አውስትራሎፒቲከስ የመጀመሪያ የሰው ልጅ አይነት መሰል ዝርያ ነው። ያው የሰው ልጅ አፍሪካ ውስጥ ለመጀመሪያ ጊዜ ተገኝቷል ብሎ የሚያስብ ነው። ከዛ ደግሞ ወደ ተለያዩ አህጉሮች ተሰራጭቷል ብሎ የሚያስብ ነው። ትክክለኛ መልሱ የ12ኛ ጥያቄ ኤ ነው ማለት ነው የሚሆነው። ሌሎቹን ምርጫ ስናያቸው the major difference among the hominid species in terms of height and weight ነው። height እና weight ላይ እንኳን ብዙም ዲፈረንስ የላቸውም። በብዛት ቺዝ እና እስካል ላይ ነው የሳይንቲፊክ ቲዎሪ ዲፈረንሳቸው የሚያሳየው ማለት ነው። ከሆሚኒድ ሆሞ ኢሬክት፣ ሆሞ ሃፒያስ፣ ሆሞ ሃቢሊስ የሚለው ጋር ሄዳችሁ ብታዩ ዲፈረንሳቸውን በብዛት ቺዝ እና እስካላቸው ላይ ነው እንጂ ሄትና ዌታቸው ላይ አይደለም። ቢም አይሆንም። ሲ ላይ it is types of iron tools that they made as we differentiate among hominids ነው የሚለው። ይሄ ምንም የሚያገናኘው የለም። አይረን ቱልስ ከሆሚኒድ ዝርያ ጋራ ምንም የሚያገናኘው ነገር የለም። ይሄ ሲ አይሆንም። ዲ ላይ the different hominid species in Africa descend from ሉሲ ነው የሚለው። ያው አፍሪካ ውስጥ ቀድሞ የተፈጠረው አውስትራሎፒቲከስ ነው። የሳውዝ አፍሪካ ነው እንጂ ድንቅነሽ አይደለችም። እንደ ኢትዮጵያ ከሆነ ነው ድንቅነሽ እንጂ እንደ አፍሪካ አይደለም። ሶ የ12ኛ ጥያቄ ትክክለኛ መልሳችን ኤ ይሆናል ማለት ነው። question number 13 what was the Ethiopian state that had emerged immediately before Aksum? A ዳሞት፣ ቢ አዱሊስ፣ ሲ ሐውለቲ፣ ዲ ዳማት። ያው ከአክሱም በፊት የኢመርጅ የሆነ ስቴት ነው የጠየቀን ኢሚዲየትሊ ማለት ነው። ከመጀመሪያው ሴንቸሪ ከኤዲ ማለት ነው። ኤ ላይ ዳሞት ነው የሚለው። ዳሞት ሜዲቫል ኪንግደም ኦፍ ስቴት ነው ኢትዮጵያ ላይ በ13ኛው ሴንቸሪ በሞታለሚ የተመሰረተውም ማለት ነው። ስለዚህ ኤ አይሆንም። ቢ አዱሊስ ነው። አዱሊስ ያው የአክሱም ወደብ ናት፣ ፖርት ናት እንጂ ስቴት አይደለችም። ቢ አይሆንም። ሲ ሐውለቲ ከአክሱም በኋላ ክሬት ሆናለች ተብላ የምትታሰብ ትንሽዬ ከተማ ናት። ሲማኮንም ዲ ዳማት ነው የሚለው። ኢሚዲየትሊ ቢፎር አክሱም ኢመርጅድ የሆነው ዳማት ነው ማለት ነው። ትክክለኛ መልሶ ዲ ነው የ13ኛ ማለት ነው። question number 14 to which language super family do the omotic language belong ነው የሚለው። ያው በአፍሪካ ላይ ከ1000 በላይ ቋንቋ ይነገራሉ ተብሎ ይታሰባል እና የላንጉጅ ተመራማሪዎች እነኚህን በአራት ከፍለዋቸዋል። በከፍተኛ ቁጥር ብዛት ስናያቸው አንደኛው ኒጀር ኮንጎ ነው፣ ሁለተኛ አፍሮአዚያቲክ፣ ሶስተኛ ናይሎ ሰሃራ፣ አራተኛ ኮይሳን ናቸው ማለት ነው። ከዚህ ውስጥ ሁለቶቹ ናቸው በኢትዮጵያ የሚነገሩት አፍሮአዚያቲክ እና ናይሎ ሰሃራ። አፍሮአዚያቲክ በስሩ 6 ግሩፖችን ይዛል። አንሸንት ጅብት አለ፣ በርበር አለ፣ ሴሜቲክ፣ ኩሽቲክ እና ኦሞቲክን ይዛል ማለት ነው። ናይሎ ሰሃራ ደግሞ በብዛት ይሄ በቤንሻንጉል ጉሙዝ እና ከኢትዮጵያ ውጭ ደግሞ በኢስተርን ሰሃራ የሚነገሩትን የሚይዝ ነው ማለት ነው። ስለዚህ ኦሞቲክ ላንጉጅ ፋሚሊ በቀጥታ ሲ ላይ አፍሮአዚያቲክ ውስጥ ይካተታል ማለት ነው። የ14ኛ ጥያቄ ትክክለኛ መልሳችን ሲ ይሆናል ማለት ነው። question number 15 which one of the following technologies enabled ancient Egyptians to produce large surplus and maintain an enduring state ነው የሚለው። ኤ building pyramids፣ ቢ inventing hieroglyphics፣ ሲ constructing irrigation canal፣ ዲ the art of mummification ነው የሚለው። ቢ ላይ building pyramid ያው ከሞት በኋላ ህይወት አለ ብለው ስለሚያምኑ
ለዛ ሬሳውን አድርቆ መጠቀሚያ አይነት ዘዴ ነው ይሄ። ስለዚህ ይሄ ግዛቱን አስጠብቆ ለመቆየት ይሄ ምንም አስተዋጽኦ ሊኖረው አይችልም። ይሄ ላይ ኤ አይሆንም። ቢ ላይ ኢንቨንቲንግ ሄሮ ግራፊክስ ነው የሚለው። ይሄ ለግዛቱ መቆየት ምንም አይነት እውነት ለመናገር ይሄ ማስተዋጽኦ አይኖረውም። ግን የተለያዩ ትራዲሽኖችን ቀርጾ አስቀምጦ ሄሮ ግራፊክስ የሚባለው የግብፅ አጻጻፍ ስርዓት እንደሆነ እናውቃለን እና ከላይ የተለያዩ መረጃዎችን ማግኘት ተችሏል። ግን ግዛቱ ሜንቴን ወይም እንዱሪንግ እንዲቆይ ያስቻለው ይህ አይደለም ማለት ነው። ሲላይ ኮንስትራክቲንግ ኢሪጌሽን ካናል በቃ ትክክለኛ መልሱ ይሄ ነው። የናይልን ወንዝ በብዛት የምትፈልግበትም ግብፅ ይሄ ነው ማለት ነው። ዋነኛ ምክንያቱ ማለት ነው። ከድሮ ጀምሮ ያው ግብፅ በናይል የተመሰረተች ከተማ ኦሪየንታል ዲስፖቲዝም ቲዎሪ እንደሚገልጸው ማለት ነው። በናይል ወንዝ የተመሰረተች ከተማ ናች ተብሎ የሚታሰብ ነው። ያለ ናይል ያው ግብፅ ድርቅ ስለሆነች ምንም አቋም የላትም ተብሎ ይታሰባል እና ትክክለኛ መልሶ ይህ ነው። ዲ ዘ አርት ኦፍ ማሚፊኬሽን የሚባለው ያው ሬሳውን አድርቀው የሚያስቀምጡበት ዘዴ መሚ ነው የሚባለው። ይህ ሬሳውን የሚያደርቁበት ሌላኛው ዘዴ ነው እንጂ ግዛቱን ኢንዱሪንግ ስቴት እንዲያደርግ ያስቻለው አይደለም። ስለዚህ ትክክለኛ መልሱ ሲ ነው ማለት ነው። ለዛሬው ጨርሰናል። ሰብስክራይብ ያደረጋችሁ ልጆች ሰብስክራይብ አድርጉ። በቀጣይ በፓርት 2 ቪዲዮ እንገናኛለን ማለት ነው። ቪዲዮን ከወዳችሁት ላይክ አድርጉ። ሀሳብ አስተያየት ደግሞ ጥያቄ ካላችሁ ኮሜንት ሴክሽን ላይ ብትጽፉልኝ ደስ ይለኛል። ለዛሬ ያዝነውን ጨርሰናል። እስከዛው ድረስ ሰላማችሁ